ሰላም የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁልኝ? ባላችሁበት ሁሉ ሰላምና ጤናችሁ ይብዛልኝ። አማኒ ነኝ። ዛሬ ደግሞ በአዲስ ነገር ተመልሻለሁ። እንግዲህ በጣም በተለያየ ማህበራዊ ሚዲያ እንደምትሰሙት በወጣቶችም በአዛውንቶችም በጣም ያስቸገረን ያለ ስለ ኩላሊት የስራ ማቆም ወይም ደግሞ ኪድኒ ፌለር እስቲ አንዳንድ ነገር ልበላችሁ ብዬ ነው። ቻናሉን ሰብስክራይብ አድርጉ፣ እንዲሁም ሀሳብ አስተያየታችሁ ደግሞ ኮሜንት ስራ አስቀምጡልኝ። በተለያየ ማህበራዊ ሚዲያ ትሰማላችሁ። በጣም ብዙ ሰዎች ኩላሊት ታማሚ እየሆኑ ነው በሀገራችን ብሎ በዓለም ላይ ከፍተኛ ቁጥር ያላቸው ሰዎች ኪድኒ ፌለር ወይም ኩላሊት ስራ ማቆም ምን ማለት ነው ከሚለው ብጀምርላችሁ፣ ኩላሊት ስራው አቆም የምንለው የሰው ልጅ ተፈጥሮ ወይም ኖርማሊ ያሉት ሁለቱም ኩላሊቶቹ ወይም ደግሞ አንዱ ሙሉ በሙሉ ስራቸውን ማከናወን ሳይችሉ ሲቀሩ ኪድኒ ፌለር ወይም ደግሞ ኩላሊት ፌለር ይባላል። በተለይ አሁን መጠቅስላችሁ እነዚህ ሰባቱ ምልክቶች ካያችሁ በጣም ዋርኒንግ ሳይን ኦፍ ኪድኒ ፌለር ወይም የኩላሊት ስራ ማቆም ከባድ የሆኑ ማስጠንቀቂያ ናቸው ማለት ነው። የመጀመሪያው ከመጠን በላይ ድካም የሚሰማችሁ ከሆነ፣ ሁለተኛ ማቅለሽለሽና ማስታወክ፣ ሶስተኛ ኮንፊውዝ የምትሆኑ የምትወዛገቡ ከሆነ፣ አራተኛ ከአይን ከእጅና ከተረከዝ አካባቢ የሚወጣ እብጠት፣ እንዲሁም ደግሞ የምግብ ፍላጎታችሁ በከፍተኛ ሁኔታ የሚቀንስ ከሆነ፣ ስድስተኛ የጡንቻ ህመም ከፍተኛ የሆነ የጡንቻ ህመም ካለባችሁ፣ ሰባተኛ የቆዳ መድረቅና እንዲሁም ደግሞ ማሳከክ ስሜት ካላችሁ እነዚህ የኩላሊት ፌለር ምልክቶች ስለሆኑ እነዚህን በማወቅ ቅድመ ጥንቃቄ እንድታረጉ ለማሳሰብ እወዳለሁ። ኩላሊት በሰውነታችን ውስጥ ምን አይነት የተለየ ተግባር ቢኖራት ነው ይህን ያክል ኮንሰርንድ የሆነው ሰው ወይም ደግሞ ውጭ ሀገር ድረስ እየሄዱ ኦፕሬሽኑ ራሱ ኢትዮጵያ ውስጥ ሬርሊ ነው አይሰራም እና ለምንድን ነው ይህን ያክል አስፈላጊ የሆነው? ኩላሊት በሰውነታችን ምን ያክል ትልቅ አስተዋጽኦ ቢኖራት ነው የሚል ጥያቄ ሊያስነሳ ይችላልና ለዚህ ኩላሊት እንግዲህ በሰውነታችን በጣም ከባድና ወሳኙ ተግባር የምትጫወት የሰውነታችን ክፍል ናት። በነገራችን ላይ በተፈጥሮ የሰው ልጅ ሁለት ኩላሊት ነው ያለው። እነሱም ከግራና በቀኝ በኩል የሚገኙ ኖርማሊ የቀኝ ኩላሊታችን ትንሽ ዝቅ ብላ ግራ ኩላሊታችን ደግሞ የተወሰነ ከፍ ያለች ሲሆን ከ11 እና 12ኛው የጎድን አጥንታችን በስተጀርባ በኩል የሚገኙ ሲሆኑ አተር ቅርጽ ያላቸው ሲሆን ብዙ ጊዜ ሳይዟ እንደውም የዚህ የእጃችን ጭብጥ ያክላል ተብሎ ነው የሚገመተውና በሰውነታችን ውስጥ በጣም ብዙ ተግባራት ሲኖራት ዋና ዋናዎቹ ደግሞ በሰውነታችን ውስጥ ያሉ አላስፈላጊ ጽድጃዎች አሉ። እነዚህ ጽድጃዎችን በሽንት መልክ የምታስወግድ፣ ደምን የምታጣራ፣ የደም ግፊትን የምትቆጣጠር፣ ደም ሲቀንስ እንዲጨምር ታደርጋለች። እንዲሁም ደግሞ ሲጨምር ደግሞ እንዲቀንስ የምታደርግ ኩላሊት በዚህም ተግባር አላት። ቀይ የደም ሴልን ታመርታለች። እነዚህ በጥቂቶቹ ነው እንጂ ከዚህ በላይ በጣም ብዙ ተግባራት ኩላሊት በሰውነታችን ታደርጋለች። ስለዚህ ለዚህ ነው ኩላሊት በጣም በሰውነታችን ውስጥ ከፍተኛ ሚና ስለምትጫወት ብዙ ሰዎች ኮንሰርንድም ይሆናሉ። እንዲሁም በሕክምናው ከፍተኛ ቫልዩ ካላቸው ኦርጋኖች መካከል ኩላሊት ቫይታል ኦርጋን ናት ማለት ነው። በነገራችን ላይ በዓለም አመት ውስጥ እስከ 2 ሚሊዮን ያክል የኩላሊት ፌለር በሽተኛ ይከሰታል። እንዲሁም በአሜሪካን ሀገር ብቻ እስከ 750 ሺህ ሰዎች በአመት ውስጥ የኩላሊት ፌለር ያጋጥማቸዋልና ኢቭን የኩላሊት ፌለር ሬቱ በጣም ከአመት ወደ አመት እየጨመረ በመላው ዓለም ከፍተኛ ደረጃ የደረሰበት ሁኔታ ነው ያለ ነውና ኩላሊት ስራቸው ሲያቆሙ በነገራችን ላይ በደረጃ ነው የሚቀመጡት። የኩላሊት ተግባር የሚለካበት ላብራቶሪ አለ። ያ ላብራቶሪ ቴስት በሚደረግበት ጊዜ ከ1 እስከ 5 ደረጃዎች አሉትና ኩላሊት ከ1 እስከ 5 ደረጃ እስከምትደርስ ድረስ ምንም አይነት ምልክት ሳታሳይ የመጨረሻ ደረጃ መድረሱ የሚታወቅ ይሆናልና ይህ ደግሞ ለሰዎች በጣም አደገኛ እንዲሁም ደግሞ ለኩላሊት በጣም አደገኛ ይሆናል። ስለዚህ ቀድሞ መከላከል በጣም የተሻለ ይሆናል። ምክንያቱም ኩላሊት ሙሉ በሙሉ እስከምታቆም ድረስ ምንም አይነት ምልክት ሳናሳይ በሰውነታችን ውስጥ ተግባራዊ እያደረገች መጨረሻ ደረጃ ላይ ሊደርስ ይችላል። አንዴ ኩላሊት ደግሞ ኢንድ ስቴጅ ወይም ደግሞ የመጨረሻ ደረጃ ከደረሰ መመለስ ስለማይችል ቅድመ ጥንቃቄው ከሁሉም ነገር ተመራጭ ይሆናል ማለት ነው። የኩላሊት ተግባር ማቆም በምን ሊመጣ ይችላል ብለን ልንጠይቅ እንችላለን። ከፍተኛ የደም ግፊት ያለባቸው ሰዎች፣ ከፍተኛ የስኳር መጠን፣ ከቁጥጥር ውጭ የሆነ ስኳር ወይም ደግሞ የስኳር በሽታ ያለባቸው ሰዎች፣ በቤተሰብ ያለባቸው ሰዎች፣ እንዲሁም ደግሞ የሽንት ቧንቧ በጉዳትም ሊሆን ይችላል ወይም ደግሞ በጠጠር ምክንያት ከተዘጋ፣ አንዳንድ ለህመም ማስታገሻ ብለን የምንወስዳቸው ቀለል ያሉ የህመም ማስታገሻ መድኃኒቶችም እነዚህም ለኩላሊት ፌለር ከሚያጋጥሙ ምክንያቶች መካከል አንድ ናቸው። ከፍተኛ የሆነ የሰውነታችን ዲሃይድሬሽን ወይም ደግሞ ለረዥም ሰዓት ምግብ ወይም ውሃ አለመውሰድ ወይም በተለይ ደግሞ ከፍተኛ የሆነ የጉልበት ስራ የሚሰሩ ሞቃታማ አካባቢ የሚኖሩ ሰዎች ያን የሚያስወጡት ያክል አለመተካታቸው ለዚህ በሽታ አጋላጭ ያደርጋቸዋል ማለት ነው። የጉበት፣ የልብ ህመም
እንዲሁም ደግሞ እድሜያቸው ከ60 ዓመት በላይ የሆኑ ሰዎችም ለዚህ በሽታ ከፍተኛ ተጋላጭ ናቸው ማለት ነው። ኩላሊቱ ስራው ያቆመ ሰው ለምሳሌ ምን ያክል ጊዜ ይቆያል ሲባል ኩላሊት ስራው ካቆመ በጣት የሚቆጠሩ ቀናቶች ብቻ ነው ሰው ሊኖር የሚችለው። ነገር ግን ትራንስፕላንት ወይም ዲያላይስ እያደረገ ግን ለረጅም ጊዜ መቆየት ይችላል። የኩላሊት ስራ ማቆም የሚታወቅባቸው ብዙ ምርመራዎች አሉ። አንደኛው የደም ምርመራ ይደረጋል፣ የሽንት ምርመራ እንዲሁም ደግሞ ሌሎች የኢሜጂንግ ሞዳሊቲዎችም አሉ። አሁን ሽንት ቅድም እንደነገርኳችሁ ሽንትን ታጣራለች ስላልኳችሁ ሽንት ምርመራ በሚደረግበት ጊዜ ኩላሊት ሽንት ላይ መሄድ የሌለባቸው ወሳኝ ንጥረ ነገሮች አሉ፣ ከሽንት ጋር መውጣት የሌለባቸው። ነገር ግን ኩላሊት ስራዋ ባቆመች ጊዜ ከሽንት ጋር እነዚህ አስፈላጊ ንጥረ ነገሮች እየወጡ ከተገኘ የኩላሊት ስራ ቀንሷል የሚል ምልክት ያሳያል ማለት ነው። ከደምም እንዲሁም መውጣት ያለባቸው አላስፈላጊ ቶክሲኖች እንዲሁም ደግሞ መርዛማ ነገሮች ወይም ለሰውነታችን የማያስፈልጉ መውጣት ያለባቸው ጽድጃዎች ስለሚኖሩ እነዛ ጽድጃዎች ግን ከደም ውስጥ ከተገኙ ኩላሊት ስራዋ ቀንሳለች ማለት ነው። እንዲሁም የሲቲ ስካን፣ አልትራሳውንድ እና ኤምአርአይ የመሳሰሉ ምርመራዎችም ደግሞ ይደረጋሉ። ሕክምናው ኩላሊት የመጨረሻ ደረጃ ከደረሰ ሁለት አማራጮች ብቻ ነው ያሉት። የመጀመሪያው ወይም ዳያላይሲስ ማካሄድ ነው፣ ካልሆነ ደግሞ ንቅለ ተከላ ማድረግ ነው። ከዚህ ውጭ ኩላሊት መልሶ ሪቨርስ ማድረግ ኢንድ ስቴጅ ከደረሰ በኋላ አይቻልም። በሁለቱ መካከል እንደውም ብዙ ጊዜ ዲያላይሲስ ከሚያደርግና ይህ ንቅለ ተከላ በጣም ቤስት የሚባለው ንቅለ ተከላ ማድረጉ የተሻለ ይሆናል ይላል። ብዙ ጥናቶችም እንደሚያሳዩት ንቅለ ተከላ ያደረጉ ሰዎች ረዥም ጊዜ መቆየት እድላቸውም ከፍ ያለ ነው። ዋናው ነገር መከላከሉ ላይ ነው። ሰዎች ግፊት ያለባቸው ሰዎች፣ ስኳር በሽታ ያለባችሁ ሰዎች እነዚህን በሽታዎች በትክክል ወይም ደግሞ ወደ ኖርማል ሌቭል መቆጣጠር አለባችሁ። በየቀኑ ሁሉም ኖርማል ሰው ምንም ችግር የሌለበት ሰው በቀን ውስጥ ቢያንስ 2 ሊትር ውሃ መጠጣት አለበት በትንሹ። ከፍተኛ ጨው፣ ፖታሲየም ያለባቸው ምግቦች ብዙዎቻችሁ መጠቀም የለባችሁ። ሲጋራ ጨስን ማቆም አለባችሁ። እንዲሁም ደግሞ የህመም ማስታገሻ ተብለው በተለይ አሁን በሕክምናውም በሌላ ቦታ የሚሰጡ መድኃኒቶች አሉ። እነዚህ መድኃኒቶች ደግሞ አለማዘውተር ይኖርባችኋል። ኩላሊት ንቅለ ተከላ በነገራችን ላይ በጣም ያን ያክል ረዥም ፕሮሲጀር የሚባል አይደለም። እንደውም ለጋሹ ከሆስፒታል በ2 ቀን ውስጥ ይወጣል ይላል የለገሰው ሰውዬ። የሚለገስለት ሰውዬ ደግሞ ወይም ደግሞ ተቀባዩ፣ ምክንያቱም ኩላሊት ንቅለ ተከላ ሲደረግ ለጋሽና ተቀባይ ስላለ ማለት ነው። ተቀባዩም እስከ 1 ሳምንት ያክል ሊቆይ ይችላል። ከዛ በኋላ ግን ከሆስፒታል ወጥቶ አንዳንድ እየተመላለሰ የሚያደርጋቸው ምርመራዎች እንዲሁም ሊኖሩ ስለሚችሉ እነሱን መከታተል ይችላል። ከዛ ውጭ ግን ከ1 ሳምንት በኋላ ይወጣል ነው የሚለው። በተለይ ለጋሹ ያን ያክል ሰፊ የሆነ የኦፕሬሽን ሳይትም አይገቡም። በጣም ጠባብ በሆነ ሶፊስቲኬትድ በሆነ ማሽን ነው የሚደረግለት። እንዲሁም ተቀባዩም የሚቀበለው ኩላሊት ቀጥታ ከሆዱ ውስጥ በማስገባት የደም ስሮቹና ከኩላሊቱ ጋር በማገናኘት ቀጥታ ስራውን ማስጀመር ይችላል። ንቅለ ተከላ የተደረገላቸው ሰዎችስ በአብሬጅ ምን ያክል ይቆያሉ ለሚለው ጥያቄም ሊነሳ ይችላል እና ብዙ ጊዜ እስከ 99% የሚሆኑ የተለገሰላቸው ሰዎች 1 ዓመት ይቆያሉ። 94% የሚሆኑት ደግሞ እስከ 5 ዓመት ይሄዳሉ ይላል። ከዛ በተረፈ ግን ፍራንስ፣ ዩኬ እና ኤዥያ አካባቢ እስከ 50 ዓመት እና ከዛ በላይ የቆዩ ብዙ ሰዎች አሉ ይላል። ስለዚህ ቤተሰቦች ይህን አደገኛ የሆነ በሽታ እናንተም በተለይ ስራ ላይ የምትገኙ ወጣቶች እንዲሁም ደግሞ ግፊት፣ ስኳርም አንዳንዴ በጣም በተለይ አሁን በወጣቶች እየበዛ ስለሆነ በየጊዜው ስኳራችሁ፣ ደም ግፊታችሁን ቸክ እያደረጋችሁ የአካል ብቃት እንቅስቃሴ እያደረጋችሁ ማስተካከል ትችላላችሁ። ከዛ በተረፈ ደግሞ እንደዚህ አይነት ሪስክ ወይም ደግሞ በተለይ የስራ የምትሰሩ ሰዎች ውሃ መጠጣት አለባችሁ። ውሃ ብዙ ጊዜ ጠጡና እንዲሁም ደግሞ ጨው ያላቸው ምግቦችን መመገብ ማቆም አለባችሁ። ይህን ለማለት ነው ዛሬ የመጣሁት። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ቻናሉን ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየታችሁ እንዲሰራላችሁ የምትፈልጉት ካለም ሜንሽን አድርጉልኝ። በሌላ ቪዲዮ እመለስበታለሁ። መልካም ጊዜ